1936 አዲስ አበባ ከተማ ብቻ ሳትሆን የኢትዮጵያ ፖለቲካ ልብ ሆና ነበር። ነገር ግን በዚህ ዓመት የከተማዋ ታሪክ በኃይል ተቀየረ። የጣሊያን ወረራ ከሀገሪቱ ፖለቲካ ጋር ብቻ አልተያያዘም፣ አዲስ አበባንም ለመቀየር የሚያስችል የከተማ ራዕይ ይዞ መጣ። ግንቦት 1936 የጣሊያን ጦር አዲስ አበባን ተቆጣጠረ። ከዚያ በኋላ ጥያቄው አንድ ነበር፤ አዲስ አበባ ለማንና በማን ራዕይ ትገነባለች? ፋሽስት ጣሊያን አዲስ አበባን የምስራቅ አፍሪካ የአስተዳደር ማዕከል ለማድረግ የከተማ ፕላን ማዘጋጀት ጀመረች። በዚህ ስራ ውስጥ በርካታ የኢጣሊያ አርኪቴክቶች ተሳትፈዋል። ከእቅዶቹ ውስጥ አንዱ አዲስ አበባን በሰፊ መንገዶች፣ በሐውልታዊ ህንፃዎችና በተደራጀ የከተማ አወቃቀር ለማዋቀር ይፈልግ ነበር። ነገር ግን የከተማ ፕላን በቀላሉ የመንገድና የህንፃ እቅድ ብቻ አይደለም። የሚኖረው ማን ነው? የሚሰራው ማን ነው? የሚገዛው ማን ነው? እነዚህ ጥያቄዎች የከተማ ፕላንን ከፖለቲካ ጋር ያገናኛሉ። 1936 የጉጂና ቫሌ እቅድ የከተማዋን የተለያዩ ክፍሎች በተለያየ መልኩ የሚያደራጅና ጠንካራ የቀኝ ግዛት አርኪቴክቸራዊ ምልክት የያዘ ነበር። የቀኝ ግዛት ከተማ ፕላን በካርታ ላይ ብቻ አይታይም። በሰዎች መኖሪያ ቦታ፣ በንግድ ቦታ፣ በመንገድና በስልጣን ማዕከላት ውስጥ ይታያል። በዚህ ዘመን የአዲስ አበባ የከተማ አወቃቀር በአውሮፓውያንና በአፍሪካውያን የከተማ ቦታዎች መለያየት ተጽዕኖ ተቀበለ። ስለዚህ ከ1936 እስከ 1941 ዘመን በአንድ ተቃርኖ ይዞ ነበር። በአንድ በኩል የከተማ ልማትና አዲስ አርኪቴክቸር፣ በሌላ በኩል የቀኝ ግዛት ስልጣን መለያየት። ሁለቱ በአንድ ላይ ነበሩ። በ1941 ከ5 ዓመታት በኋላ የፖለቲካ ሰዓቱ እንደገና ተቀየረ። የኢትዮጵያ አርበኞችና የብሪታንያ ኃይሎች በጣሊያን ላይ የተደረገውን ዘመቻ አስቀጠሉ። ግንቦት 5 ቀን 1941 ኃይለ ሥላሴ ወደ አዲስ አበባ ተመለሱ። ይህ ቀን የ5 ዓመቱን የጣሊያን ወረራ መጨረሻ ምልክት ሆነ። ነገር ግን ነፃነት ማለት የቀደመውን ከተማ በቀላሉ ወደ ነበረችበት መመለስ ማለት አልነበረም። ከተማዋ በ5 ዓመታት ውስጥ ተለውጦ ነበር። አዲስ መንገዶች፣ ህንፃዎች፣ የከተማ እቅዶች፣ የአስተዳደር አወቃቀሮች ተፈጥረዋል። ስለዚህ አዲሱ ጥያቄ ይሄ ነው። ነፃ የሆነችው አዲስ አበባ ከቀኝ ግዛት የተረፈውን የከተማ አወቃቀር ምን ታደርገዋለች? ከ1941 በኋላ የአዲስ አበባ ሌላ የከተማ ለውጥ ጀመረ። መንግስት ማዕከላዊነቱን እያጠናከረ ሄደ። ትምህርት ተስፋፋ፣ የጤና ተቋማት ተስፋፉ፣ የከተማ መንገዶችና ተቋማት ተሻሻሉ። አዲስ አበባም በቀጥታ የአንድ ሀገር ዋና ከተማ ከመሆን ባለፈ የአፍሪካ ዲፕሎማሲ ማዕከል መሆን ጀመረች። ይህ የከተማዋን ሚና ቀየረ። አዲስ አበባ የኢትዮጵያ ፖለቲካ ማዕከል ብቻ ሳትሆን የአፍሪካ ዲፕሎማሲ መድረክ ሆነች። ይህ ደግሞ በከተማዋ ላይ ሌላ የፖለቲካ ኃይል ጨመረ። ነገር ግን የዘመናዊነት ምስል ከተማዋን ሙሉ በሙሉ አይገልጽም። ከተማዋ ስታድግ የሚከፈቱ ጥያቄዎች አሉ። መሬት የማን ነው? ቤት የሚያገኘው ማን ነው? የከተማዋ ሀብት ለማን ይደርሳል? የፖለቲካ ውሳኔዎች የማንን ድምፅ ያካትታሉ? እነዚህ ጥያቄዎች በ1960ዎቹ እየጠነከሩ መጡ። በተለይም ተማሪዎች እንቅስቃሴ አዲስ የፖለቲካ ቋንቋ ይዞ መጣ። በ1960ዎቹ የኢትዮጵያ ተማሪዎች ንቅናቄ በፖለቲካ ውስጥ የተሰማ መጣ። የመሬት ማሻሻያ፣ የማህበራዊ ፍትህ፣ የትምህርት ለውጥ እና የፖለቲካ ተሳትፎ ጥያቄዎች በዩኒቨርሲቲ ተማሪዎች ተነሱ። አዲስ አበባ የመንግስት ማዕከል ስለነበረች የተቃውሞ እንቅስቃሴዎች በቀጥታ ወደ ፖለቲካ ማዕከል ይደርሱ ነበር። ይህ ማለት ተማሪዎች ብቻ አብዮቱን አመጡ ማለት አይደለም። ነገር ግን እነሱ በቀጣዩ የፖለቲካ ለውጥ ውስጥ ጠንካራ የሐሳብ ኃይል ሆኑ። በ1974 የችግሮቹ ድምር አንድ የፖለቲካ ማዕበል ፈጠሩ። የወታደሮች አመፅ፣ የተማሪዎች ተቃውሞ፣ የመምህራን እንቅስቃሴ፣ የሰራተኞች አድማ፣ የሲቪል ሰራተኞች ጥያቄ። እነዚህ በተለያዩ ጊዜያት ቢጀመሩም በ1974 የሀገሪቱን የፖለቲካ መሰረት አናወጡ። አዲስ አበባ በዚህ ሂደት ውስጥ ተራ የአመፅ ቦታ አልነበረችም። እዚህ ውስጥ የመንግስት ማዕከል ነበር፣ የዩኒቨርሲቲ ማዕከል ነበር፣ የሰራተኞች ማዕከል ነበር፣ የጋዜጠኞች፣ የዲፕሎማቶችና የፖለቲካ ቡድኖች መሰባሰቢያ ነበር። ስለዚህ በከተማዋ የተነሳ የፖለቲካ እሳት በፍጥነት ወደ መላው አገር ይሰራጭ ነበር። በ1974 የከተማ አመፅ ዋና ተዋናዮች መካከል ወታደሮች፣ መምህራን፣ ተማሪዎች፣ የሰራተኞች ማህበራት እና የሲቪል ሰራተኞች እንደነበሩ የካምብሪጅ የታሪክ ጥናት ያሳያል። በ1974 ሴፕቴምበር ላይ የንጉሳዊ ስርዓት ተወገደ።
የአዲስ አበባ ፖለቲካ ደግሞ ወደ አዲስ ዘመን ገባ። ከንጉሳዊ መንግስት ወደ ወታደራዊ ስርዓት፣ ከአንድ ፖለቲካ ራዕይ ወደ ሌላ የፖለቲካ ራዕይ። ግን የተቀየረው መንግስት ብቻ አልነበረም። የመሬት ጥያቄ፣ የከተማ ልማት፣ የስልጣን አወቃቀር እና የማህበራዊ ፍትህ ጥያቄዎች አዲስ መልክ ሊይዙ ነበር። ከ1936 እስከ 1974 አዲስ አበባ ብዙ ጊዜ ተለወጠች። በወረራ ተያዘች፣ ነፃነቷን እንደገና አገኘች፣ ዘመናዊ ከተማ ሆነች፣ የአፍሪካ ዲፕሎማሲ ማዕከል ሆነች እና በመጨረሻ አብዮት ማዕከል ሆነች። ግን አንድ ጥያቄ ከእነዚህ ሁሉ ዘመናት ጋር አብሮ ቀጠለ። እነዚህም ከተማዋን ማን ይመራል፣ መሬቷን ማን ይቆጣጠራል እና የከተማዋ የወደፊት ዕጣ ፈንታ ማን ይወስናል የሚሉ ናቸው። እነዚህ ጥያቄዎች በ1974 አልተጠናቀቁም። በቀጣዩ ምዕራፍ የደርግ ዘመንና የአዲስ አበባን የመሬት ፖለቲካ እንመለከታለን። መልካም ቆይታ።